ሰላም ውድ ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ውድ ቤተሰቦች ዛሬም ለእኔ የጠቀመኝን ለአንድ ሰው እንኳን ይጠቅማል በማለት ይዤላችሁ ብቅ ብያለሁ። ይሄንን የመሰለ የፀጉር ትሪትመንት ማለት ነው። ውድ ቤተሰቦች ለቤቴ አዲስ የሆናችሁ የደውል ምልክቱን እየተጫናችሁ ቤተሰብ ሁኑ። ነባሮች እንኳን ሰላም ቆያችሁኝ። አዲሶች የደውል ምልክቱን እየተጫናችሁ ወደ ቤተሰብነት ተቀላቀሉ ማለት ነው። ውድ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ ብቅ ያልኩትኝ እሬት ነው። እሬት እንግዲህ በተደጋጋሚ እኔ እጠቀማለሁኝ፣ ግን ሁሉም እሬቶች የምጠቀማቸው ይለያያሉ ማለት ነው። እንዴት ብትሉ ይሄኛው እሬት እኔ የምጠቀመው እንደ ስንትን ነው ምንድነው ስሙ እንደ ስፕሬይ አድርጌ ነው ፀጉሬ ላይ በመርጨት ነው የምጠቀመው ማለት ነው። ሌላኛውን ደግሞ እንደ ጄል ማለት ነው። እና ይሄኛው ገና ሳዘጋጀው ራሱ ሬቱ እንትን አይሆንም፣ እንደ ጄል አይሆንም፣ በፍጹም አይሆንም ማለት ነው። ውሃ ነው የሚሆነው። እኔ እንዴት እንደሆነ አላቅም። ይሄ የሀገሩ ሙቀት በጣም ስላለው ይሁን እንዴት እንደሆነ አላቅም እላችኋለሁኝ። ግን ያኛውም ወፍራሙም እንደ ጄል የሚሆንልኝም ይሄኛውም ሁለቱም እሬት ናቸው፣ ግን ይለያያሉ። ቆዳቸው ራሱ ማንነታቸው ይለያያል ማለት ነው። ውድ ቤተሰቦቼ እንግዲህ አጥቤ አዘጋጅቼ በስነ ስርዓት ልጬ ውስጥ ያለውን ነው የፈጨሁት። ልክ ከፈጨሁት በኋላ በመፍጫ ውሃ ነው የሚሆነው ማለት ነው። እሱን አጠለልኩት። ለምንድነው የማጠለው? ፀጉሬ ላይ እንትን ነጭ እንዳይሆን ማለት ነው። ራሱ ይሄ እንትን አይደል የቃንጫ አይደለ? ስለዚህ ይሄ ቃንጫው ላይ የፀጉሬ ላይ ከተጣበቀ አይለቅም ቶሎ ማለት ነው። ስለዚህ ግዴታ ማጥለል አለብኝ ማለት ነው። እሱን እንግዲህ በስነ ስርዓት አድርጌ እንደዚህ ጊዜ ይፈልጋል፣ ቶሎ እንትን አይልም። አንዴ ጨምሬ ስለሆነ ማለት አንዴም ሳይሆን የደጋገምኩ ነው ማጥለያው ላይ ጨመርኩትኝ። ግን ማጥለያው ደግሞ በጣም ጥብብ ያለች ወንፊቷ ስለሆነች በደንብ አድርጎ እንዲያጠልልኝ በመጠኑ የፈጨሁትን የሬት ጄል ማለት ነው። ግን ያው እንደ ጄል አይደለም፣ ውሃ ነገር ነው የሆነው። እሱን ቀስ እያልኩኝ በማንኪያ እያወረድኩኝ አጠለልኩትኝ ማለት ነው። ውድ ቤተሰቦቼ ለምን ይሄንን ካላጠለል ነው በጣም መከራ ነው የሚሆነው፣ ፀጉራችን ላይ አይወጣልንም ማለት ነው። ውድ ቤተሰቦቼ እናንተ እንደፈለጋችሁ አድርጋችሁ መቀባት ትችላላችሁ። አንዳንድ ሬቶች እንደዚህ ውሃ ይሆናሉና እነሱ ላይ ሌላ ነገር ደባልቃችሁ ሙዝ ሊሆን ይችላል፣ ሌላ ነገር ጨምረን ወፈር አድርገን እንቀባለን የምትሉ ከሆነ እናንተ እንደ ፍላጎታችሁ። እኔ ግን ለዛሬ እኔ የምፈልገው ፀጉሬን እያካፈልኩኝ የስፕሬይ እቃ ውስጥ ጨምሬ እሱን ስላልቀረጽኩኝ በጣም ይቅርታ አድርጉልኝ። የቀረጽኩ መሰለኝ ለካ ስልኩ ዘግቷል አልቀረጸም፣ እና ይቅርታ አድርጉልኝ እላችኋለሁ። ውድ ቤተሰቦቼ እዛ ውስጥ ጨምሬ በስፕሬይ እቃ ጨምሬ ፀጉሬን እያካፈልኩኝ ንፍት ማድረግ ነው ማለት ነው። ከዛ በኋላ በደንብ አድርጌ ውስጡን እንዲዳረስ እሽት አድርጌ መሰጃ አድርገውና 1 ሰዓት እስከ 2 ሰዓት አቆይቼ እታጠበዋለሁ ማለት ነው። ውድ ቤተሰቦቼ ግን ይሄንን ከመጠቀማችን በፊት ማለት ነው ካጠለልነው በኋላ በስነ ስርዓት አጥለነው ቅባት እንጨምርበታለን ማለት ነው። ውድ ቤተሰቦቼ ለምን ግዴታ ነው፣ እኛ የሚስማማንን ቅባት መጨመር ነው ማለት ነው። ለፀጉራችን ጥሩ ነውና ሬት የሚስማማው የማይስማማው አለ። የማይስማማችሁ አትጠቀሙት ማለት ነው። እኔ እንደራሴ ግን ስለሚስማማኝ ነው የምጠቀመው። አሁን ለፀጉሬ ስቀባው ይስማማኛል፣ ግን ለፊቴ ብቀባው አይስማማኝም። ስለዚህ ይሄም ይለያያል ማለት ነው። እናንተ የማይስማማችሁን ነገር ሰው ስላላችሁ ብቻ አትግቡበት፣ መሞከር ነው። የትኛው ላይ ነው የሚስማማን የሚለውም ማለት በተለይ ፊታችሁ ላይ ማንኛውንም ነገር ለእኔ ተስማማውን ለእናንተ ይስማማል ቢባል ይሄ ውሸት ነው።
ስለዚህ ዘላችሁ አትጠቀሙት ማለት ነው። መጀመሪያ ለፊት የሚሆን ነገር እጅ ላይ መሞከር ነው። እጃችሁን የሚያቃጥላችሁ ነገር ከሆነ ፊታችሁ ላይ ሲደርስ ደግሞ ምን እንደሚፈጠር ይሄን እንግዲህ ማረጋገጥ በጣም ቀላል ነውና አለመጠቀም ማለት ነው። ስለዚህ አሁንም ቢሆን ለፀጉራችሁ የማይስማማው አለ የሚስማማው አለ ማለት ነው። የማይስማማችሁ ነገር ሌላ ሰው አረገ ብላችሁ አትጠቀሙ። ግን ሆኖ ደግሞ ከመቶ ሰው ለአንድ ሰው ሊጠቅም ይችላል ብዬ ነው እኔ ለእኔ ስለጠቀመኝ ይዤላችሁ ብቅ እምለው ማለት ነው። ለእኔ ያልጠቀመኝን ነገር ሲጀመርም አልሰራምም አላመጣም። ይኸው እንግዲህ እንደምታዩት ውድ ቤተሰቦች እኔ ለፀጉሬን ስታጠብ የምጠቀመው ቅባት ነው ያዘጋጀሁት። እሱን ነው 2 ማንኪያ የጨመርኩበትኝና ይኸውላችሁ እንደምታዩት ውሃ ነው የሆነው። ይሄ በስፕሬ መልክ እንደዛ ካልሆነ መጠቀም አንችልም ማለት ነው። እናም ደግሞ ይሄ በጣም ውሃ ስለሆነ ተቀብተነው ምንም አይነት ቦታ ስራ ሊያሰራንም አይችልም ብዙም ማለት ነው። ስለሚወርድ ማለት ነው። በጣም በጥንቃቄ አድርገን ተቀብተን መታጠብ ነው። ከታጠብን በኋላ ደግሞ የሚስማማንን ቅባት መቀባት ማለት ነው። ውድ ቤተሰቦቼ ስለተከታተላችሁኝ አመሰግናለሁ።